የ2026 የዓለም ዋንጫ ሊጀመር ጥቂት ቀናቶች ቀርተውታል። የዚህ የዓለም ዋንጫ በአሜሪካ፣ በካናዳ እንዲሁም በሜክሲኮ የሚካሄድ ታሪካዊ ውድድር ነው። ይህ የዓለም ዋንጫ ከቀደሙት ውድድሮች የተለየ የሚያደርገው ምክንያት 48 ብሔራዊ ቡድኖች በመሳተፍ ትልቅ ፉክክር ያደርጋሉ። ከአውሮፓ እስከ ደቡብ አሜሪካ፣ ከአፍሪካ እስከ ኤዥያ ሁሉም አህጉራት ለክብርና ለታሪክ ይፎካከራሉ። የእግር ኳስ ደጋፊዎች አዳዲስ ኮከቦችን ለማየት ይጠባበቃሉ። እንዲሁም የዓለም ዋንጫ ታላላቅ ተጫዋቾችን በመጨረሻ ጊዜያት የዓለም ዋንጫ ለማሳካት ይታገላሉ። ብሔራዊ ቡድኖቹ ብራዚል፣ አርጀንቲና፣ ፈረንሳይ እንዲሁም እንግሊዝ፣ ስፔን የመሳሰሉ ሌሎች ኃያላን ቡድኖች ለዋንጫ ዋና ተፎካካሪ ሲሆኑ ከአፍሪካውያን ቡድኖች ታሪክ ለመስራት ዝግጁዎች ናቸው። ከሚያስደንቁ ጎሎች፣ ከማይረሱ ጨዋታዎች እና ስሜትን ከተሞሉ አፍታዎች ጋር የ2026 የዓለም ዋንጫ ለእግር ኳስ ታሪክ አዲስ ምዕራፍ ይከፍታል። ዋንጫውን ማን ያሳካል? አዲሱ ጀግና ማን ይሆናል?